የእግዚአብሔርም መሆን አይችልም። እስኪ በሉ የሰይጣንም በሉ የእግዚአብሔርም። ታዲያ እኛ አሁን የማን ሆነን ይሆን ነው? እስኪ በሉ የእግዚአብሔር በሉ። አቤት ሰይጣን እንዳይታዘበን እንጂ ማለት ነው። እውነት ሰይጣን ክህደከ ሰይጣን፣ ጠዋት ሰይጣን ወይ ክድሃለሁ፣ ቀን ደግሞ ከድግሱ ቁጭ። እንደው ድግሱ ምንድነው? ኃጢአት ማለት ነው። በአፍ እግዚአብሔር በልብ ሰይጣን፣ በአፍ እግዚአብሔር በስራ ሰይጣን ሆነናል። ደግ ነገር ካልሰራ እግዚአብሔር መሆን በምን ሊታወቅ ይችላል? ሰው የሚታወቀው በመልኩ አይደለም? ሰው የሚታወቀው በስራው አይደለም? በስራችን ማንን እንመስል ይሆን? ስለዚህ አንድ ቃል ይኖረን። እስኪ አንድ ቃል በሉ በሉ እንጂ ስንት ቃል ይኖረን? እርግጠኛ ናችሁ? ከዚህ በኋላ በሰው ማጉረምረምም የለም። አንድ ቃል ዝጋ እኮ ዝጋ። እንደው ሰውን ስታገኘው ይገርማል። ዛሬ በህልሜ ሁሉ ነው የመጣው፣ ለካ ላገኘ ይነርባል። ደግሞ አንተ እንኳን በህልሜ ይገርምሻል፣ ይህ ሰውዬ እኮ በቃ ይላል ሰው ማለት ነው። ያን የማያስብል እንደው ቢያንስ አንዱን ስራ እንድትሰሩት ነው የፈለግኩት። እማይል ልብ ቢሰጠን እግዚአብሔር እንዲሰጠን እግዚአብሔር ፈቃዱ ይሆንልን። ምንም እማይል እንደዛ የማያስብ ልብ ግን ቢያንስ እንኳን ሰውየውን ሌላ ሰው ከማስጠላት ማቆም አለብን። እግዚአብሔር እንዳይምረን የሚያደርገው እኛ የጠላነው አንሶን ሰው ማስጠላት። እግዚአብሔር እኮ እንዳይምረን ነው የሚያደርገው። ተመልከቱ፣ መጥላት የሰይጣን መልክ ነው። ሰይጣን ዝም ብሎ የሚጠላ ሰው ካያችሁ ያው ሰይጣን ይመስላል ይባላል ማለት ነው። አሁን ሰው አፍንጫው ትከሻው ታይቶ ነው ይመስላል የሚባለው አይደል? እና ሰይጣንን ከመምሰል ወጥተን እግዚአብሔርን እንምሰል። እሺ በሉ እንጂ